ጋይስ አሁን እንግዲህ ከማን ያዘዋል ጋር እያወራን ነበር ስለ ትናንትናው ታላቅ ሩጫና አንድ ነገር ልነግረው ፈልጋለሁ። ምን እንዳስተዋልኩኝ ትናንትና አብሮነታችንና አንድነታችን በስፖርት ነበረ። በጣም ነው የሚያምረው። እኛ ባይዘው ኢትዮጵያውያን ማለት ነው ስንፋቀር እንዴት እንደሚያምርብን። ኢትዮጵያ ባለፉት ጊዜያት ትንሽ ከፍቅር እየራቅን ነበረ። አሁን ግን ወደ ፍቅር እየተመለስን ያለ ነው። አሁን ደግሞ ለኢትዮጵያ ሕዝብ አንድ ቻሌንጅ መስጠት ፈልጋለሁ። ራሳችሁ ላይ እግዚአብሔር መመልከት እንድትፈልጉ ከመመልከትም በላይ እንድትፈልጉ ሆን ብላችሁ ቁጭ ትሉና እስኪ እኔ ላይ እግዚአብሔር ልፈልግ። እግዚአብሔርን ራሳችሁ ላይ የምትፈልጉ ከሆነ ፍቅርን ታገኛላችሁ። ግን ሌላው ቻሌንጅ የሚሆነው ምንድነው? ከራሳችሁ አልፋችሁ ካጠገባችሁ ያለ ሰው ታክሲ ላይ ተሰልፎ ያለው እሱን ተመልከቱትና እግዚአብሔር ፈልጉለት። እስኪ መጥፎነቱ በምንም ተአምር ሊታያችሁ አይችልም። እሱን ሰው ማወዳደቅ አትችሉም። ቢካዝ ፍቅርን ነው እየፈለጋችሁት ያላችሁ። ሰው ብቻ ላይ ሳይሆን የረገጣችሁት መሬት ላይ ያያችሁት ዛፍ ላይ እግዚአብሔርን መፈለግ ልምዳችሁ ይሁን። ከዛ ምንድነው የሚፈጠረው? ኢትዮጵያ ትለመልማለች። ኢትዮጵያ በፍቅር ነው የምትበለጽገው። የበለጠ አይደል? አንድ እንሆናለን ሁላችንም ማለት ነው። ስለዚህ እግዚአብሔርን እንፈልግ እርስ በራሳችን እንታስባለን። ኤግዛክትሊ እንደራሱ አድርጎ ነው የሰራን አምላካችን። የሱ አካል የኛ አካል ነው፣ የኛ አካል ደግሞ የሱ ነው። ጸጥ በልና እኔ እግዚአብሔር አምላክ እንደሆነ እወቅ ይላል። ልባችን ላይ ነው ያለው አምላካችን፣ መንፈሳችን ላይ ነው፣ ውስጣችን ላይ ነው። ያ ኃይል ነው ትክክለኛው መንቃትና ያን ስታየው ሁሉ ነገር ውስጥ ያለውን እግዚአብሔር በቀላሉ ማየት ትችላለህ። አሜን። ያን ደግሞ አዶኒ እጅግ በጣም በአማረ ሁኔታ እያደረገ ነው። በጣም ነው የኮራውብህ። ይሄ የፍቅር ብርሃን በእያንዳንዱ ሰው ልብ ውስጥ እንፈልግ። በጣም ነው አመሰግናለሁ። ባይዘው ትልቁ ቻሌንጅ የሚሆነው ምን እንደሆነ ታውቃላችሁ ጋይስ? እንደዚህ መንገድ ላይ እያለፋችሁ እያለ የማይሆን ነገር የሚያደርግ ሰው ካያችሁ፣ ብዙዎች ለምሳሌ ሱስ ውስጥ ያለ ሰው ሊሆን ይችላል። በብዙዎቻችን እንድንኮንነው የሚያደርገን ነገር የሚያደርግ ሰው ካያችሁ እሱ ውስጥ የምታዩት ያ መኮነን ያለበትን ጸባይ ሳይሆን ምንድነው የምትፈልጉት? እግዚአብሔርን መፈለግ ጀምሩ። እናንተ የምትጠየፉት ቦታ ላይ እግዚአብሔርን መፈለግ ጀምሩ። የዛኔ ከመጥፎ ቦታ ፍቅርን ማውጣት ትለማመዳላችሁ። አትፍረዱ ነው አይደል የሚለው ቃል? አትፍረዱ፣ በቃ አትፍረዱ። አለመፍረድ ፍቅር ነው። ባይዘው በቃ አለመፍረድ ማለት ፍቅር ነው ማለት ነው። ምክንያቱም ሰዎች ክፉ ነገር እንዲያደርጉ የሚያደርጋቸው ውስጣቸው ውስጥ ያለ ክፉ ኃይል ነው እንጂ ሰዎች አይደሉም። ሰዎች ንጹህ ናቸው እና ቅዱስ ጳውሎስ ምን ይላል? የምፈልገውን አላደርግም የማልፈልገውን ሳደርግ እገኛለሁ። ይሄን የማደርገው እኔ አይደለሁም በእኔ ውስጥ ያለ ኃጢአት ነው ይላል። ሰው ሲሰርቅ፣ ሲዋሽ፣ ሲበድል፣ ሙስና ሲሰራ፣ ሲያስጨንቃችሁ ሰውየው ሳይሆን ሰውየውን እየተጠቀመ ያለ ሌላ ጥቁር ዳርክ የሆነ ኢነርጂ አለ። ሰውየውን ከሰይጣኑ ነጥላችሁ ይቱና ሰውየውን አፍቅሩት። በውስጡ ያለውን ሰይጣን ብትረግሙት ይሻላል ማለት ነው። ስለዚህ አለመፍረድ ፍቅር ነው። እስቲ ዛሬ የሆነ ሰው ክፉ ነገር ሲያደርግ አይተን እንረዳው፣ ሳንፈርድ እስቲ እንለፍ። ዛሬ እንለያያቸው። በቃ ሁለቱ መለያየት አለብን። እግዚአብሔርን ብቻ ነው ፎከስ የምናደርገው። እግዚአብሔሩ ላይ ፎከስ ካደረገን ያ ሰይጣን አቅሙ ያጣል። ያ ሰይጣን እዛ ሰው ላይ ውስጥ ጠንክሮ እንዲቀጥል የሚያደርገው ማን እንደሆነ ታውቃላችሁ? እኛ ነን። ቢካዝ እያየንለት ነው ያለነው። ስለዚህ አንይለትና እግዚአብሔርን ብቻ እንፈልግለት። ያ ሰውም ታያላችሁ ያሸበርቃል፣ ውብ ይሆናል፣ ብርሃን ይመለሳል። ያ ምን ማለት ነው መሰለህ? ኢነርጂ ትኩረት የምትሰጠው ነገር ነው የሚያድገው ይላል። ለምሳሌ ይሄ ችግኝና ይሄ ችግኝ ለዚህ ውሃ እያጠጣው ይሄን በከለከለው ይሄ ያድጋል፣ ይሄንኛው ደግሞ ይሞታል ማለት ነው። ሶ ፖይንቱ ምንድነው? ክፉ ነገርን ሰዎች ላይ የምናይ ከሆነ ክፋታቸው እያደገ ይመጣል። ጥሩ ነገር የምናይ ከሆነ ደግሞ ጥሩ ነገራቸው እያደገ ይመጣል። የአለቃችን፣ የእህታችን፣ የወንድማችን፣ የዘመዳችን ሶሻል ሚዲያ የምንከተላቸው ሰዎች የሀገራችን ይብን ፖዚቲቭ ነገር ላይ የምናይ ከሆነ ፖዚቲቪቲው እያደገ ይመጣል ማለት ነው። ሞክሩት። በጣም የምትጠሉት ሰው ካለ ካጠገባችሁ የማይመቻችሁ እዛ ሰው ላይ እግዚአብሔር ፈልጉና ከሰይጣንን ታሸንፉታላችሁ በቀላሉ ማለት ነው። Thank you so much. It's great awakening. Thank you so much. አመሰግናለሁ።